ሁሉ ለበጎ ነው። በመጽሐፍ ቅዱስ በቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች በላከው እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ሮሜ 8:28 ቀደም ሲል ሁሉ ለበጎ ነው የሚል ርዕስ ስር ሕያውንና ወርቃማውን ጥቅስ ማንሳት ያስፈለገው ስለ ጥቅሱ ለማብራራት ወይንም ለመስበክ አይደለም። ነገር ግን በሕገ ልቡና በቅንነት ይጓዝ የነበረን መልካም አገልጋይ መልካሙን ታሪኩን ለማንሳት እንጂ። በነገራችን ላይ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዘመናት በ3 ክፍለ ሕግጋት ስር ተዳኝተዋል። የመጀመሪያው ሕገ ልቡና ወይም የተጻፈ ሕግ በሌለበት ወይም ጽሑፍ ሳይጀመር ሰዎች አምላክ በተፈጥሮ በቸራቸው መልካም ዝንባሌና አእምሮ ይተዳደሩበት የነበረ ያልተጻፈ ሕግ ነው። ከአዳም እስከ ሙሴ ያለውን ዘመን ይሸፍናል። ቀደም ሲል የተጠቀሰው ባለ ታሪክም እዚህ ዘመን ውስጥ እንደነበረ በምሳሌ የሚጠቀስ ባለ ታሪክ ነው። ሁለተኛው ሕገ ኦሪት ሲሆን ከሙሴ እስከ ልደተ ክርስቶስ ያለውን የሚያስተዳድር ነው። ሦስተኛውና የመጨረሻው አሁን እየተዳደርንበት ያለነው ከሕጎች ሁሉ በላይ የተወደደ መገለጫውም ፍቅር የሆነው ሕገ ወንጌል ነው። ወደ ታሪኩ መለስ ስንል ሁሉን ነገር ለበጎ ነው የሚል የአንድ መስፍን አገልጋይ ወይም ሎሌ ወይም በጊዜው አጠራር ባሪያ እንደነበር ታሪኩ ይነግረናል። ታዲያ ይህ አገልጋይ ወይም ሎሌ ወይም ባሪያ ለክፉም ይሁን ለመልካም ክስተቶቹ ሁሉ የሚሰጠው ምላሽ ለበጎ ነው የሚል ልማድ ነበረውና ከዕለታት በአንደኛው ቀን የእርሱ አስተዳዳሪ ወይንም ጌታ የሆነው መስፍን የእጅ ጣቱ በበር ተቀርጥፎ ይቆረጣል። በዚህ ጊዜ መስፍኑ አምርሮ ሲያለቅስና ትካዜ ሲያበዛ ምንምና ማንም ሊያጽናናው የሚችል ሰው ወይንም ሁኔታ ሊገኝለት አልቻለም። በዚህ ጊዜ ይህ አገልጋይ ወይም ሎሌ ወይም ደግሞ ባሪያ ወደ ጌታው ወደ መስፍኑ ጆሮ ጠጋ ይልና አይዞህ ጌታዬ፣ የእጅ ጣትህ መቆረጡ ለበጎ ነው ይለዋል። ታዲያ ይህን ንግግር
በጆሮ ዘልቆ ሲሰማው መስፍኑ በመጽናናት ፈንታ ይህ ባሪያ እንዴት በመከራዬ ያላግጣል አለና በሌሎች ጠብደል ክፉ አገልጋዮች ራቁቱን ተይዞ እንዲቀርብ ካደረገ በኋላ እንደ ወትሮው ጥፋት ያጠፋ ሲገኝ እንደሚያደርገው ሌላ ገራፊ መመደብ ሳያስፈልገው በፈረጠሙ ጡንቻዎች የውሳንሳ ተጠፍንጎ ፊቱ የቀረበውን ለበጎ ነው ባይ አገልጋይ ወይንም ሎሌ ወይንም ባሪያ የቀደመ ታማኝነቱም ሆነ ቀራቢነቱ ሳይታሰብ በራሱ በመስፍኑ በብዙ ተገርፎ መስፍኑ ጣቱ በመቆረጡ የገባውን እልህ ቁስለኛ መሆኑን እስኪዘነጋው ድረስ በአገልጋዩ ላይ ተወጣበት። የተገራፊው ሳይቆጠር ገራፊው በመግረፉ ብዛት ሰውነቱ ሲዝል ዛሬ ደክሞኛል፣ ወዲሁም እጄ ቁስል ነው፣ ስለዚህ ድኜ እና እረፍት ወስጄ ዳግም እስክገርፈው ድረስ እስር ቤት አግዙት ወይም እሰሩት ብሎ አዘዘ። አገልጋዮችም እንደታዘዙ ለበጎ ነው ባዩን የንጉሥ ታማኝ ቀራቢም የነበረውን ሎሌ አሰሩት፣ ወደ ወህኒም ወረወሩት። ይህ ከሆነ ሰነባብቶ መስፍኑ ከሚኖርበት ቀዬ ለአንድ ጉዳይ ወደ ሌላ ስፍራ መጓዝ ግድ ሆነበት። ለወትሮው እንዲህ አይነት ጉዳይ ሲገጥመው ለበጎ ነው የሚል ፈሊጥ የነበረውን ሎሌ ወይንም አገልጋይ ወይንም ባሪያና አንድ ሌላ እሱን መሰል ሁለቱን ነበር አስከትሎ የሚሄደው ወይም ለጉዳዩ የሚጓዘው። አሁን ግን ለበጎ ነው ባዩ ለበጎ ነው በማለቱ ወንጀል ሆኖበት በወህኒ ስለተጋዘ በእርሱ ፈንታ ሌላ አገልጋይ ወይንም ሎሌ ወይንም ደግሞ ባሪያ ተተክቶ ከቀዳሚው ጋር ሁለቱን በማስከተል ጉዞው ተወጠነ። ነገር ግን የተወጠነው ጉዞ ፍጻሜውን ከማግኘቱ አስቀድሞ ሶስቱ ሰዎች ማለትም መስፍኑና ሁለቱ አገልጋዮቹ በጎዳናቸው ከአንድ ጥቅጥቅ ደን ውስጥ ጉዟቸውን በማሳበር ላይ ሳሉ ከአጋቾች እጅ ይወድቃሉ። ምንም እንኳ በቦታው መስፍን ቢሆንም ያለ ቦታው ሲሆን ያው ሰው ነውና መስፍኑም እንደ ሰው ከሁለቱ ሎሌዎች እኩል ተማረከ። ማራኪ ወይንም አጋጆችም ሶስቱን ሰዎች ወስደው ለጣዖት መስዋዕት ሆነው ይቀርቡ ዘንድ ለባለ ጣዖት ሸጧቸው። ባለ ጣዖቱም ሶስቱን ሰዎች ከአጋቾች ገዝቶ በመውሰድ ለጣዖት ሊሰዋቸው ሲል ከሶስቱ አንዱ አካለ ጎዶሎ መሆኑን ተመለከተ። መስፍኑ ነዋ። እጁ በበር ተቀርጥፎ የተቆረጠው።
በጣዖት አምላኪዎች ሕግ ደግሞ አካለ ጎዶሎ መስዋዕት ሆኖ ስለማይቀር ባለ ጣዖቱ ሁለቱን ሎሌዎች ሰውቶ መስፍኑም ወይንም አካለ ጎዶሎውን በነጻ አሰናበተው። ጥፋ ከዚህ አንተ ለአምላካችን መስዋዕት መሆን አትችልም በማለት መስፍኑም ከብዙ መከራና ውጣ ውረድ በኋላ ከወጣበትም ጉዳይ ሳይደርስ ወደ ቤቱ ተመልሶ ያንን ለበጎ ነው የሚል ይህንንም በማለቱ የተወነጀለውን የቀድሞ ታማኝ ቀራቢም የነበረውን ሎሌ ወይንም አገልጋይ ወይንም ባሪያውን ከወህኒ ቤት ድረስ ሄዶ ወዳጄ ታማኝ አገልጋይ ሆይ ይቅር በለኝ፣ በድዬሃለሁ። አንተ ልክ ነበርክ። ጣቴ መቆረጡ ለበጎ ሆኖ ባሮቼ በመንገድ ለጣዖት ሲሰዉ እኔ የተቆረጠው ጣቴ ለበጎ ሆኖልኝ ተረፍኩ። አንተ ግን እውነተኛ ነበርክና ላደረግኩብህ በደል ሁሉ ይቅር በለኝ፣ እባክህ ይቅር በለኝ አለው። ያ ለበጎ ነው በኃይል ላይ መለሰና ጌታዬ አንድ ነገር ብቻ እንድናገር ፍቀድልኝ ይለዋል። ፈቅጃለሁ፣ ያሻህን ተናገር ሲለው ይህም ለበጎ ነው አለው። ምን አልከኝ? ይህም ለበጎ ነው አለው መለሰና። መስፍኑ መልሶ ምኑ ብሎ ቢጠይቅ በደል ባይኖርብኝም ተገርፌ መታሰሬ ለበጎ ነው ጌታዬ ብሎ መለሰለት። መስፍኑም እኮ እንዴት ብሎ በድጋሚ በአግራሞት መልሱን እየተጠባበቀ ቢጠይቀው ሎሌው መለሰ እንዲህም አለ። ጌታዬ እኔ ጣትህ ሲቆረጥ አዝነ ተክዘ አይቼ ለበጎ ነው ስልህ ተቆጥተህ ገርፈህ ባታስረኝና እንደተለመደው ለጉዳይ ስትሄድ አስከትለኸኝ ሄደ ቢሆን ኖሮ እኔም እንደነዚያ አገልጋዮች ለጣዖት በተሰዋሁ ነበር። ነገር ግን መገረፌ ወደ ወህኒም መወርወሬ ለበጎ ነውና ይህንን ስላደረጉልኝ ጌታዬ እኔ ነኝ አንተን ማመስገን ያለብኝ። ምክንያቱም ለክፋት ብለህ ብታደርግብኝም በአንተ ምክንያት በሕይወት ተርፍ ያለሁና ሁሉ ለበጎ ነው አለ ይባላል። ልብ ያለው ልብ ይበል። ሰናይ ጊዜ። ሚያዝያ 22 2018 ዓመተ ምህረት አዲስ አበባ ኢትዮጵያ።